ሰዓቱ ሄዷል። አይ አስረፈድሽብን እኮ ፈመስኩኝ እላቸዋለሁ። ይኸው በእናታቸው ቪዲዮን እስቲ ላይኩ በጣም ብዙ ነው እና ፈመሽለና። አዎ ቆይ ሂጃብ አላደረግሽም እንዴ? አዎ አልለበስኩም። ሂጃብ አላደረግሽም፣ በዛ ላይ በሱሪ ነሽ። እና ታዲያ ለዛ ነው እንደዚህ ፈመስኩት። ምንም ታካብጁ ይሻላል። ሂጃብ ለበስኩ አልለበስኩ ኢማን በልብ ነው። ምንድነው የምታካብዱት ካልሽ እሺ፣ ዋናው ፌመስ መሆኔ ነው። ግቡ። ሰላም አለይኩም ያ ሼክ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቁጭ በሉ ያ ሼክ። አንድ ጉዳይ ልናማክሩት ነበር የመጣነው። ምን ነበረ? አንድ ጓደኛችን ከ2 ወር በፊት በመኪና አደጋ ምክንያት ወደ አኺራ ሄዳብናለች። እናም በመናም እየተሰቃየች ትመጣብናለች ሁሌም። ምን ነበረ በዱንያ ላይ የነበራት አህዋል? በማህበራዊ ሚዲያዎች ላይ ለመታወቅ ስትል ያለ ሂጃብ ተገላልጣ ቪዲዮዎችን ሰራ ነበር። አይ ይሄ ትውልድ ለሂጃብ የተከፈለለትን መስዋዕትነት አያውቅም ማለት ነው። እስኪ ወደ ኋላ መለስ ብዬ የሰሃቦችን ታሪክ ጠቆም ላርጋችሁ። ዛሬ እንጃ ፍየሎቹ ራሱ ወተት የሚወጣቸው አይመስለኝም። ሚላስ የሚቀመስ የለም ዛሬ። እስቲ አላህ ያውቃል። አዎ አላህ ነው የሚረዝቀው። ኢንሻአላህ ሪዝቁን ወደኛ ያምጣለን። አሚን። እባክህ ሂጃቤንማ አልወልቅም። እባክህን ረፋ። ይሄን ሂጃብ አውልቅ ያላልኩሽም? አንቺ ሂጃብ የለበሽ የመካ ሴቶችን ልታሳምጪ ነው እንዴ? ከነ ረፍ ካንተ ዱላ ይልቅ የአላህን የጀሃነም እሳት ነው ፈራው። እባክህን ረፍ። አልወልቅም ሂጃቤ። አላህ አላት ያለሽ እንዴ? እስክመለስ ይሄን ሂጃብ ካላወለቅሽ ከነ ሂጃብሽ ነው ማቃጥልሽ። ብዙ እህቶቻችን በሂጃብ ምክንያት እየተሰቃዩ እየተጎዱ መሆኑን ሰምተሻልን? አዎን ሰምቻለሁ። ወህይ በመውረዱ ምክንያት በጣም ብዙ ሴት ሰሃበቶች እየተሰቃዩ ነው ያሉ። እኛ ሁሌም ከሰዎች የአላህን ትእዛዝ እናስቀድማለን። ሰዎች መት ይልቅ የአላህን እሳት እንፈራለን። ትክክል ነሽ እህቴ። ስለዚህ የሚመጡት ትውልዶች እኛ ተሸንፈን ካሳየናቸው እነሱም ሂጃባቸውን አይጠብቁም። አላህ ይርዳን። እዛ ጋር የተኛው ማን ነው? ያቺ ኡሙ አሚር አይደለች እንዴ? ኡሙ አሚር? አዎ። በፍጥነት መሄድ አለብን። ኡሙ አሚር እናንሳት። ኡሙ አሚር ቻት እናንሳት። ምን ተፈጥሮ ነው? ቁረይሾች ናቸው በሂጃብ ምክንያት ትንሽ ቀጥቅጠውኝ ነው። ለሂጃባችንማ ዋጋ መክፈል አለብን። ክብራችን ማለት ነው። እውነታችሁን ነው። ሂጃባችን ማለት ክብራችን ነው። የሚመጣው ትውልድ ሂጃቡን እንዳይጥል ለሂጃባችን ዋጋ መክፈል አለብን። ያ ሼክ ይሄን ያክል ነው እንዴ ለሂጃባችን ዋጋ የተከፈለው? ይሄ እኮ ከመስዋዕትነቶቹ በትንሹ ነው። ታዲያ ሼክ የሞተችው ጓደኛችን ምንድነው መፍትሄዋ? መፍትሄውማ የሷን ሙሉ ቪዲዮዎች በማጥፋት በሷ ስም ኢልሞችን ማስፋፋትና በሷ ስም ኢልም ስራዎችን ማብዛት እናም ዱንያ አጭር መሆኗን ለሰዎች ማስታወስ ነው። ጀዛከላህ ሼክ። ይሄን ታሪክ የሰሙ በሙሉ እንዲጠቀሙበት አላህ ያደርገው። ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒነ ዩድኒነ ዐለይሂነ ሚን ጀላቢቢሂን ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما.